ለውጥና መሻሻል የሌለው ህይወት ከመሬት በታች ካረፉ ሰዎች በምንም አይለየንም። ሙት ብቻ እኮ ነው የማይለወጠው። እየተነፈስክ ከሆነ ኑሮ ላይ ብዙ ነገር መቀየርና ተአምር ሰርተ ማለፍ አለብህ። ለትልቅ ዓላማ ተፈጥረ ትንሽ ህይወት መኖር ላንተ አይመጥንም። እድለኛ ካልሆንኩ አያልፍልኝም ማለቱን አቁም። ለውጥ መጀመር የሚፈልግ ሁሉ ለራሱ ህይወት ኃላፊነቱን ይውሰድ። ሰበበኛውን ቅበረው። ከተለወጥኩ በራሴ ጥንካሬ ነው፣ ቆሜ ከቀረው በራሴ ጥፋት ነው በልና መቀየር የምትችላቸው ነገሮች ላይ ብቻ ትኩረትህንና ጉልበትህን አሳርፍ። ወዳጄ አንተ ብቻ ቆርጠህ ወደ ተግባር ግባ እንጂ የማይቀየር ነገር የለም። ለውጥ የምትፈልግ ከሆነ ምቾት ከሚነሳህ ከማትፈልገው ነገር ጋር መጋፈጥ ተለማመድ። ምቾት ውስጥ ሆነ ለውጥ የለማ። አንተን የሚያሳድጉ ነገሮች ያሉት ከምቾት ጀርባ ነው። በጠዋት መነሳት ራስን ማስጨነቅ ነው። ከሚጠበቅብህ በላይ መስራት ራስን ማስጨነቅ ነው። ፊልሙን ዘግተህ ስልኩን አጥፍተህ ማንበብ ራስን ማስጨነቅ ነው። ግን ለውጥና እድገት ያለው እየመረረህ እንኳን ጨክነህ በምታደርጋቸው ነገሮች ውስጥ ነው። እድገት የምትፈልግ ከሆነ መጨከን አለብህ። ቶሎ ተለውጬ ቶሎ አስገርማቸዋለሁ አትበል። ቶሎ የተገነባ ነገር ቶሎ ይፈርሳል። ታላቅ ማንነት እንዲኖር ከፈለግ ቁልፉ የማይቋረጥ በጊዜ ሂደት የሚጨምር እድገት። በአጭር ጊዜ ሚሊዮነር መሆን አትፈልግ። ሚሊዮነርነት ከገንዘቡ በላይ ሚሊዮን ብሩ እንዴት እንደሚመጣ ማወቅ ነው እንጂማ ሎተሪ የደረሳቸው ሰዎች ሚሊዮን ካፈሱ በኋላ በ5 ዓመት ውስጥ ወደ ነበሩበት የገንዘብ ችግር አይመለሱም ነበር። እውነተኛ ለውጥ ማለት ከህይወት እየተማርክ ራስህን በእውቀት በልምድ እያሳደግ ከፍ ማለት ነው። አስገራሚ ለውጥ ሂደት ይጠይቃል ወዳጄ። ቶሎ እቀየራለሁ፣ በፍጥነት ሁሉን አሳካለሁ የሚለውን ሐሳብ ከአይምሮህ አውጣው። አትርሳ፣ አሁን አጎንብሰህ ስትለፋ ስትጥር ማንም ላያይህ ይችላል። እውነተኛ ለውጥ ጊዜ ይጠይቃል፣ ብርታት ይጠይቃል፣ ትዕግስት ይጠይቃል፣ ጽናት ይጠይቃል። ማንም ባላየህ ጊዜ ከጠነከርክ ሁሉም እያየ ትሸለማለህ። የማይቆም ጥረትህን ቀጥል ወዳጄ። አንድ ነገር ግን አትርሳ፣ ህይወትህን የሚቀይረው ጉልበት የሚሰጥህ እችላለሁ እንድትል በቃ እንድትበረታ የሚያደርግህ ህልም ነው፣ ጎል ነው፣ ዓላማ ነው። ዓላማ ከሌለህ ምንም አቅም ቢኖርህ ብትችል ዕውቀት ቢኖርህ ገንዘብ ቢኖርህ ወዴትም አትሄድም። በህይወት ውስጥም መጠንከር ከፈለክ መጫወት ከፈለክ ኳሱን ወቀው፣ ህልምህን ወቀው፣ ዓላማህን ወቀው። ያኔ ትበረታለህ፣ ትነቃለህ። እችላለሁ የሚለው መንፈስ ወደ አንተ ይመጣል። እችላለሁ ከማለት በፊት ምን እንደምትችል ማወቅ አለብህ። አይ የማይመስል ነገር እኔ እኮ አሁን ካለሁበት አንፃር የምፈልገው ነገር በጣም ትልቅ ነው፣ እንዴት አድርጌ ነው የምችለው የሚል ጥያቄ አይምሮ ውስጥ ከመጣ ይሄን ጥያቄ ለራስ መልሰህ ጠይቅ። ከዚህ በፊት እኔ የምፈልገው ሌሎች አሳክተውታል። ሌሎች ሰነፍ ነበሩ፣ ጎበዝ ሆነዋል። ሌሎች ድሃ ነበሩ፣ ሀብታም ሆነዋል። ሌሎች በጣም ሐዘንተኛ ነበሩ፣ ደስተኛ ሆነዋል። ሌሎች ሃይማኖታቸው ላይ ልፍስፍስ ነበሩ፣ አሁን ጠንካራ ሆነዋል። ይሄንን ብቻ ጠይቅ። ሌሎች ካደረጉት አዎ ከሆነ መልስህ አንተ ታዲያ ምን ያቀርባል? አልችልም የምትለው አንተ ማን ስለሆነ? ሌሎች ከቻሉት አንተ ምን ያቀርባል? ጓደኛ ከቻለ የምታውቃቸው ሰዎች የሆነ ቦታ ከደረሱ አንተ እንዴት እዛ ቦታ መድረስ ያቀርባል? አንዳንድ ሰው ደግሞ ይሄን ቪዲዮ ሳይ አይ የኔ ህልም ከዚህ በፊት እኮ የተሳካ አይደለም። ኧረ ማንም ያልሞከረው ነገር ነው መሞክረውም ካልክ ጥሩ ነው። ከዚህ በፊትም እኮ ከዜሮ ተነስተው የሆነ ቦታ የደረሱ ሰዎች አሉ። የማይቻል ነገር ያደረጉ ሰዎች አሉ። እኔ በፍጹም አልችልም አትበል። ለምን ካልከኝ ያ የማይቻለው ነገር አንተን እየጠበቀ ቢሆንስ? ስለዚህ ወዳጄ ትችላለህ። ረስተኸው ነው እንጂ ማን እንደሆንክ አንተ የተፈጠርከው ከፍ ብለህ ለመብረር። ከዶሮዎች ጋር ስለተቀላቀልክ ብቻ እንደ ንስር መብረር አልችልም ብለህ ልታምን ትችላለህ። አቅምህን ያወቅለት ግን ከፍ ብለህ ትበራለህ። ከዚህ በፊት ቢዝነስ ውስጥ ገብተህ ካልተሳካልህ አሁንም አይሳካም አትበል።
ድሮ አጥንቼ ጥሩ ውጤት አላመጣሁም፣ አሁንም ባጠና ጎበዝ አልሆንም አትበል። አሁን አቅምህን ወቅ ሞክር፣ ትችለዋል። እንችለው ታዲያ ምን አባቴ ላድርግ ልትለኝ ትችላለህ። ለራስህ ንገር፣ ሌላ ምንም መፍትሄ የለም። እንደምትችል ለራስህ ንገር። እኔ በጣም ጀግና ምንም ነገር ማሳካት እችላለሁ ብለህ ለራስህ ንገር። እንደዛ ስትነግረው የሆነ ስሜት ይሰማሃል፣ ውርር ያደርጋል። ሌላውን ቶ ይህን ቪዲዮ ስታይ የኔን ንግግር ስትሰማ የሆነ የመቻል ስሜት አልተሰማህም? እንደምትችል የሆነ ነገር ውስጥ አልገባህም? ቆይ ሞክረዋለሁ አላልክም ብለሃል። አየህ፣ ይሄ ስሜት ግን ጊዜያዊ መሆን የለበትም። ሁሌ ሊሰማህ ይገባል። ሁሌ እንደምትችል አምነህ የሆነ ነገር ለማሳካት እንድትንደረደር ያደርግሃል። አየህ፣ እችላለሁ በል ለራስህ ደጋግመህ መንገር ካለበት ደጋግመህ ንገረው። እንደምትችል ግን ማወቅ አለበት አይምሮ። መሬት የምትዘራበትን መምረጥ አይችልም። ጤፍ ብትዘራበት ጤፍ ነው የሚያበቅለው። ስንዴም ብትዘራበት ስንዴ ነው የሚያበቅለው። ምንም ካልዘራህበት አረም ያበቅላል። አይምሮህ እንደ መሬቱ የምትዘራበትን ነው የሚያበቅለው። እንደምትችል ከነገርከው እንደምትችል መልሶ ይነግራል። እምነቱ ይሆናል። በቃ አንተ ጀግና ነህ ይላል። ቆራጥ ነህ ተነስ ይላል። ለምን ነግረኸዋላ። የነገርከውን ነው መልሶ የሚነግር አይምሮ። ተጠቀምበት ወዳጄ፣ ደጋግመህ ግን ንገረው። ዋናው ጥበብ በእጅ በእግር ብለህ አይምሮውን ማሳመን። እሱ ያመነለት አይምሮህ እንደምትችል መልሶ መንገር የጀመረለት ሕይወትን ትቀይራለህ። ይህም ችግር አንተ ጋር ለዘላለም አይቆይም። የመጣው ሊያልፍ ነው። አንተ አይምሮህን ልታሳምነው ትችላለህ። እንደምትችል ሊነግርህ ይችላል። ሰዎች ግን አትችል፣ ይቅርብ፣ አያዋጣም፣ ጎበዝ አይደለም፣ ብታጠናም ብትለፋ ምንም አይሳካም ሊሉህ ይችላል። ምን ታደርጋለህ መሰለህ? ጆሮ እንዳትሰማቸው። እንደዚህ አይነት ሰዎች ህልምህን ቆፍረው እየቀበሩ በፍጹም እንዳትሰማቸው። አየህ፣ ሰዎች ሲተቹ ይቅርብህ አቁም ሲሉ በፍጹም እንዳትሰማቸው። ወደምትፈልግበት እየሄድክ እንደሆነ ከተሰማ ስኬታማ እየሆንክ ነው። አየህ፣ እየቻልክ ነው። መቻል ውስጥህ እየሰረጸ ነው፣ እያመንክ ነው ማለት ነው። በነገራችን ላይ ሐሳብ ነው ስሜትህን የሚቀይረው። አሁን እንኳን በማወራው ነገር እንደምትችል ከተሰማ ስሜትህ ይቀየራል። የማትችለው ነገር ትሞክራለህ። ስሜትህ ወደ ድርጊት ያስገባል። ድርጊትህ ደግሞ ሲደጋገም ልማድ ይሆናል። ያ ልማድህ ማንነትህን ይቀይረዋል። ሕይወትህን እስከ መጨረሻው ያስተካክለዋል። ከዚህ ሙድ ግን መውጣት የለብህም። እንደምትችል ሁሌ ሊሰማህ ይገባል። አንድ አባባል አለ፣ የነብርን ጭራ አይዙ ከያዙ አይለቁም። በቃ እንደምትችል በሚሰማ ወቅት ራስን አሳልፍ። አዲስ ነገር ተማር፣ አንብብ፣ አዲስ ኮርስ ውሰድ፣ ራስን አሻሽል፣ ራስን ቀይር። ለምን መሰለህ? ብረት እንደጋለ ነው ይቀጥላል። እችላለሁ ባልክ ሰዓት የምትሞክራቸው ነገሮች በሙሉ ታሳካለህ። አየህ፣ ፖዚቲቭ ቲንከር ስትሆን፣ በጎ ሐሳቢ ስትሆን፣ እንደምትችል ስታስብ ሕይወትህ በሙሉ እስከ መጨረሻው ይቀየራል።